ርዕሰ መስተዳድር አቶ ኦርዲን በድሪ ለካራማራው ጀግና አሊ በርኪ ልጅ ድጋፍ አደረጉ። ጋዛ ሰርጥ ውስጥ በጦርነት የፈራረሱ ህንፃዎች መሀል በተደረገው የጅምላ ሰርግ 54 ጥንዶች ተጋቡ። በዋሽንግተን ዲሲ የሚኖረው ፖል አንድ ቀን በመስታወት ፊቱን ሲመለከት ቆዳው ወደ ሰማያዊ ግራጫነት ተቀይሮ አገኘው። እስራኤልና ሊባኖስ ከ40 ዓመታት በኋላ ለመጀመሪያ ጊዜ በቀጥታ መነጋገራቸው ተገለጸ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ለካራማራው ጀግና አሊ በርኪ ልጅ ድጋፍ አድርገዋል። ወይዘሮ የትናየት አሊ በርኪ ልጅ ሲሆኑ በሐረር ከተማ ነዋሪ ናቸው። ለረጅም ጊዜያት በቤት ችግር ከልጆቻቸው ጋር በክረምት በጎርፍ በበጋ ደግሞ በሙቀት ሲቸገሩ ቆይተዋል። ከዚህ በተጨማሪም በልብ ህመም ምክንያት መሰቃየቷ ጉዳዩ በእንቅርት ላይ ጆሮ ደግፍ እንደሆነባት በተለያዩ ጊዜ በቲክቶክ ገጿ በምትለቀው ቪዲዮ ታጋራለች። የጀግናው አሊ በርኪ ልጅ የትናየት ችግር የተመለከቱት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ለረጅም ጊዜ ችግሯን ለመቅረፍ ከጎኗ መሆናቸውን አስመስክረዋል። ርዕሰ መስተዳድሩ ያለባትን ችግር ተረድተው የ100 ሺህ ብር ድጋፍ አበርክተውላታል። ከዚህም በተጨማሪ ከዳሳሳ ጎጇቸው እንዲላቀቁም ድጋፍ እንደሚያደርጉላቸው አስታውቀዋል። ከዚህ ቀደም የሐረሪ ክልል መንግስት ለአቅመ ደካማ የማህበረሰብ ክፍሎች ተገቢውን እገዛና ድጋፍ እያደረገ እንደሚገኝ ይታወቃል። ጀግናው አሊ በርኪ ቀድሞ የሀገር መከላከያ ሰራዊት አባል የነበሩ ሲሆን እናት ሀገር ትወራለች ዝመት በተባሉበት የልጅነት እድሜያቸው የሀገራቸውን ዳር ድንበር ለማስከበርና ወራሪውን የዚያድ ባሪ ጦር ለመመከት ከኩዮቻቸው ጋር ዘምተዋል። የሶማሌው ዚያድ ባሪ ጦር እስከ አፍንጫው ታጥቆ የመስፋፋት ህልሙን ለማሳካት ኢትዮጵያን ሲወር አሊ በርኪና ጓደኞቻቸው ግንባር በመዝመት ምንጊዜም የሚታወሰውን የካራማራን ጦርነት በድል ተወጥተዋል። በወቅቱ የዚያድ ባሬን ወረራ ለመመከት የወቅቱ የኢትዮጵያ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለማርያም ሚያዝያ 4 ቀን 1969 እናት ሀገር አድን ጥሪ አውጀው ነበር። ጀግናው ሻለቃ አሊ በርኪም ጥሪውን በመቀበል ከቀድሞው ወለጋ ክፍለ ሀገር አሶሳ አውራጃ ቤጌ ወረዳ ወደ ኦጋዴን ዘምተዋል። በዚህም በኦጋዴን አቡ ሸሪፍ ግንባር በተደረገው ከባድ ውጊያ የወራሪውን የሶማሊያ ኃይል ቲ55 ታንኮች በእጅ ቦምብ ደጋግመው በማጋየት ማርከው ትልቅ ጀብድ ሰርተዋል። በዚህ ጦርነት ኢትዮጵያ በእነ አሊ በርኪና ሌሎች ጀግና ኢትዮጵያውያን ታላቅ ተጋድሎ በታላቁ የካራማራ ድል ሉዓላዊነቷን አስከብራ ቆይታለች። የጋዛ ሰርጥ ውስጥ በጦርነት የፈራረሱ ህንፃዎች መሃል በተደረገው የጅምላ ሰርግ 54 ጥንዶች ተጋብተዋል። ይህ ክስተት ለ2 ዓመታት ከእስራኤል ጋር ከተደረገው አስከፊ ጦርነት በኋላ የታየ ብርቅዬ የተስፋ ብልጭታ ነው ተብሎለታል። ከጥንዶቹ መሃል አንዷ ኢማን ሐሰን ላዋ በሰጠችው አስተያየት ምንም እንኳን ያ ሁሉ ነገር ቢፈጠርም ዛሬ አዲስ ህይወት እንጀምራለን፣ እንደ ፈጣሪ ፍቃድ ይህ የጦርነቱ ፍጻሜ ይሆናል ስትል ትናገራለች። ሰርጎች የፍልስጤም ባህል ቁልፍ አካል ቢሆኑም በጦርነቱ ወቅት በጋዛ ውስጥ ብርቅ ሆነው ነበር። ምንም እንኳን ሰርጎቹ ቀደም ሲል ይደረጉ እንደነበሩት ደማቅ ስነ ስርዓቶች ባይሆኑም አሁን በእስራኤልና ፍልስጤም መካከል በተደረሰው የተኩስ አቁም ስምምነት ምክንያት ባህሉ እንደገና ማንሰራራት ጀምሯል። በደቡባዊቷ ካን ዩኒስ ከተማ ብዙ ህዝብ የፍልስጤም ባንዲራ እያውለበለበ ደስታውን ቢገልጽም የሰርግ ስርዓቱ በጋዛ እስካሁን ባልጠፋው ቀውስ ምክንያት ድባቡ ተቀዛቅዞ ነበር። የሃይማኖት በዓል የሆነው ሂክመት እኛም እንደ ሌላው ዓለም ደስተኛ መሆን እንፈልጋለን፣ ድሮ ቤት ስራና እንደ ማንኛውም ሰው መሆንን አልም ነበር፣ ዛሬ ግን ህልሜ የምኖርበት ድንኳን ማግኘት ነው ብሏል። አክሎም ህይወት ወደ መደበኛ ሁኔታ መመለስ ጀምራለች፣ ነገር ግን ተስፋ እንዳደረግነው አይነት አይደለም ሲል ተናግረዋል። ዝግጅቱን ስፖንሰር ያደረገው አልፋሪስ አልሻይም በተባለው የእርዳታ ድርጅት ነው። ድርጅቱ ዝግጅቱን ከማድረጉ በተጨማሪ ጥንዶች አብረው ህይወታቸውን እንዲጀምሩ የተወሰነ የገንዘብ ድጋፍና ሌሎች ቁሳቁሶችን አበርክተዋል። ፖል ካራሰን ዓለም አቀፋዊ ርዕስ ለመሆን አላሰበም ነበር፣ ነገር ግን በቆዳው ላይ የደረሰው ክስተት ለሌሎች አስተማሪ ሆኖ አልፏል። በዋሽንግተን ዲሲ የሚኖረው ፖል አንድ ቀን በመስታወት ፊቱን ሲመለከት ቆዳው ወደ ሰማያዊ ግራጫነት ተቀይሯል። ሳይነስ ኢንፌክሽኖች፣ የቆዳ መቆጣትና የአሲድ ሪፍሎክስ እና መተንፈስ አለመቻል የጤና ችግሮች ለማቃለልና ከበሽታው ለመዳን በማለት ሐኪም ቤት ሄዶ የሕክምና ባለሙያ ሳያማክል በራሱ መድኃኒት ይወስዳል። ፖል በቤት ውስጥ የተሰራ ኮሎይድል ሲልቨር የሚባል ኬሚካል ይጠጣል፣ በቆዳው ላይም ይቀባል። ከዚህ በኋላ የብር ሲልቨር ቅንጣቶች በሰውነቱ ውስጥ ሰርቱም በቋሚነት ከቆዳው ስር ሆነው ቀለሙን ለዘላለም ለወጡት። አርጌሪያ በብረት ብናኝ ኬሚካላዊ ውህደት ከመጠን በላይ በመጋለጥ የሚከሰትና የቆዳ ቀለም ወደ ሰማያዊ ግራጫነት መለወጥ ነው። አርጌሪያ በሚያስደንቅ ሁኔታ ብርቅ ነው። ወደ
በፊቱ የቆዳ ቀለም አይመለስም። ለዓመታት ሰዎች የቆዳውን ቀለም ብቻ ይመለከቱ ነበር። ከኋላው ያለው ታሪክ ግን ምን እንደነበር አያውቁም። ፖል ራሱን ለማዳን ሲሞክር ደህንነቱ ያልተጠበቀ በሕክምና ባለሙያ ያልታዘዘ ቤት ውስጥ የተሰራ መድኃኒት ተጠቅሞ ነው የቆዳው ቀለም ለዘላለም ላይመለስ ተቀይሮ ይቀረው። ሰማያዊ ቆዳ ዝነኛ አድርጎት ሊሆን ይችላል፣ ነገር ግን ከኋላው ያለው እውነት ከቀለሙ ራሱ የበለጠ ጥልቅ መልእክት አለው። ፖል ታሪክ ለሌሎች ትልቅ መልእክትና ምክር ይሰጣል። በሕክምና ባለሙያ ያልታዘዘ መድኃኒት መጠቀም ወይም መውሰድ የአንድን ሰው ጤና እስከ መጨረሻው ማዳን በማይቻልበት ሁኔታ ጉዳት ሊያደርስ ይችላል። እስራኤልና ሊባኖስ ከ40 ዓመታት በኋላ ለመጀመሪያ ጊዜ በቀጥታ መነጋገራቸው ተገልጿል። ሁላ ጥቃት እየተሰነዘረብኝ ነው በሚል እስራኤል በሊባኖስ ላይ የአየር ጥቃት መፈጸም በመጀመሯ በሁለቱ ሀገራት መካከል ያለው ግጭት ወደ ሙሉ ጦርነት ሊያመራ ይችላል ተብሎ በሚፈራበት በአሁኑ ሰዓት ሊባኖስና እስራኤል ከ40 ዓመታት በኋላ ለመጀመሪያ ጊዜ በቀጥታ ተገናኝተው መነጋገራቸውን አልጀዚራ ዘግቧል። በዚህም በአሜሪካ ሊቀመንበርነት በሚመራው የሁለት ሀገራት የተኩስ አቁም ግምገማ ኮሚቴ ቤይሩትና ቴል አቪቭ በሜዲትራኒያን ባህር ዳርቻ በምትገኘው የደቡባዊ ሊባኖስ ከተማ ናቁራ ለቀጥታ ንግግር ፊት ለፊት ተገናኝተዋል። የሊባኖስ ሲቪል ተወካዮችና እስራኤል 40 ዓመታትን ከተሻገረ ጊዜ በኋላ በትናንትናው ዕለት የመጀመሪያውን ቀጥተኛ ንግግር በናቁራ ባካሄዱበት ወቅት የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም ቤይሩት ከደህንነትና ጉዳዮች ባሻገር ለሚደረጉ የሰላም ድርድሮች ሙሉ በሙሉ ዝግጁ መሆኑን አስታውቀዋል። ይሁን እንጂ እነዚህ ንግግሮች የሰላም ስምምነት ናቸው ማለት እንዳልሆኑ አስገንዝበዋል። ጠቅላይ ሚኒስትሩ የቀጥታ ንግግሮቹ ዓላማ ተኩስን የማስቆም፣ በእስራኤል የተያዙ ሊባኖሳውያን ታጋዮችን ማስለቀቅና እስራኤል በኃይል ከያዘቻቸው የሊባኖስ ግዛቶች ሙሉ በሙሉ ለቃ እንድትወጣ ለማድረግ መሆኑን አብራርተዋል። እነዚህ ቅድመ ሁኔታዎች ከተሟሉ በኋላ ሀገራቱ የነበራቸውን ግንኙነት ወደ ነበረበት ለመመለስ በሚያስችል መልኩ የሰላም ንግግሩ የሚካሄድ መሆኑንም ጠቅላይ ሚኒስትር ናዋፍ ሳላም ተናግረዋል። ሊባኖስ በሁለት ሀገራት ያለውን ግንኙነት ወደ ነበረበት ሰላማዊ ሁኔታ ይመለስ ዘንድ እስራኤል በአውሮፓውያኑ አቆጣጠር በ1967 በኃይል ከተቆጣጠረቻቸው የሊባኖስ ግዛቶች ለቃ እንድትወጣ የሚጠይቀውን የ2002ቱን የአረብ የሰላም ኢኒሼቲቭ ለማስፈጸም ቁርጠኛ ሆና መቆየቷንም ጠቅላይ ሚኒስትሩ አረጋግጠዋል። ሊባኖስ ከዚህ በመለስ ከእስራኤል ጋር የተናጠል የሰላም ስምምነት የማድረግ ሀሳብ የሌላት መሆኗንም አመላክተዋል። የእስራኤል መንግስት ቃል አቀባይ ሾሽ ቤድሮሺያን በበኩላቸው ከ40 ዓመታት በኋላ ትናንትና በሁለቱ ሀገራት መካከል የተደረገውን የቀጥታ ንግግር ታሪካዊ ምርት የታየበት ሲሉ ገልጸዋል። ከ40 ዓመታት በኋላ በእስራኤልና በሊባኖስ መካከል የተደረገው ይህ ታሪካዊ የቀጥታ ንግግር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመካከለኛው ምስራቅን መልክ ለመለወጥ ያደረጉት ከፍተኛ ጥረት ውጤት ነው ብለዋል። ቃል አቀባይም ከጎረቤቶቻቸው ጋር ሰላም ለመፍጠር ሁልጊዜም ልዩ ዕድል አሉ ሲሉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር ጠቅሰው 40 ዓመታትን ከተሻገረ ዝምታ በኋላ ከሊባኖስ ጋር የተደረገውን ቀጥታ ንግግር የፈጠረውን የሰላም ተስፋ አድንቀዋል። በአሜሪካ ሊቀመንበርነት የተመራውና በደቡባዊ ሊባኖስ የሜዲትራኒያን የባህር ዳርቻ ከተማ ናቁራ የተደረገው የሊባኖስና የእስራኤል የቀጥታ ንግግር ለ3 ሰዓታት የተከናወነ መሆኑም ታውቋል።